ሰላም ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ይድረሳችሁ ያለን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው ሰላም ጤና ይስጥልኝ እንደምንላችኋል ዜና እናሰማለን ቀደምያም አበይ ዜናዎችን በአጃቢና በሻማ ያዝነት ሲያገለግሉ የነበሩ የተቋሚ ካባ የደረቡ ተቋሚዎች ቅሬታ የለንም ሲሉ ለምርጫ ቦርድ ገለጹ ከህዋት ጋራም አብረን እንሰራለን ብለዋል አሁንም የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ መሆን አለባቸው ሲሉ ፈርጠም ያለ ጥያቄ አቀረቡ አቶ ሽፈራው ሽጉጤ የኦሮሞ ነጻነት ግንባር ሰራዊት በወሰደው እርምጃ በወያኔ ላይ በሰውና በንብረት ላይ ጉዳት አደረስኩኝ አለ የኦሮሞ ብሔርተኛም በቡራዩ ከተማ ተይዞም ማከላዊም እንግልት እየተፈጸመበት ይገኛል ኦነግ በ2004 ያወጣው መተዳደሪያ ደንብ አንቀበልም ብለን ነበር አሁን ግን ሙሉ በሙሉ ተቀብለን ለኦሮሞ ህዝብ ልንታገል ቆርጠን ተነስተናል ልንታገልበት የቻልንበት ከዚህ በፊት የያዝነውን አጀንዳም የኦሮሞ ህዝብ ስላልተቀበለው ኦሮሞ ህዝብ የሚፈልገውን እንቀበላለን አሉ አቶ አሚን ጁዲም ዜናው ሲተነተነነሆም ከዜናዎቹ ጋርም ኢዮባይሳኒ የኦሮሞ ነጻነት ግንባር ሰራዊት በወያኔ ላይ በወሰደው እርምጃም በሰውና በንብረት ላይ ጉዳት ማድረሱ ተገለጸ ግንቦት 30 2015 ዓ.ም በደቡብ ኦሮሚያ ውስጥ የሚንቀሳቀሰው የኦሮሞ ነጻነት ግንባር ሰራዊት ሞያሌ ከተማ 02 ቀበሌ የጉምሩክ ግቢ ውስጥ ባሉ የወያኔ ወታደሮች ላይ በወሰደው እርምጃም 12 ሲገድል ከ15 በላይ የሚሆኑትን ክፉኛ ማክሰሉ ታወቀ በተያያዘ ዜና በምስራቅ ኦሮሚያ የሚንቀሳቀሰው የኦሮሞ ነጻነት ግንባር ወታደር ኦቦራ መልካበሎ ዋርጃ ጃሎ በተባለ አካባቢ ግንቦት 16 2015 ዓ.ም ኦቦላ የወያኔ ደህንነት ኃላፊ በሆነው ሁሴን አህመድ ሙሳ የተባለውን ተላላኪ በሞት ቀጣም ግንቦት 24 2015 ዓ.ም በምስራቅ ኦሮሚያ ሐረር ከተማ ሁንዴኔ በተባለ አካባቢ ህዝብን ሲያውክ የነበረውን ሳጅን አበበ አሰፋ የተባለውን የወያኔ ፖሊስ በሞት ቀጥቷል የኦሮሞ ነጻነት ግንባር አሁንም ትግሉን ለማደናቀፍና የኦሮሞ ህዝብን የሚበድሉትን እያሳደደን እንቀጣለን ሲል ጠበቅ ያለ ማስጠንቀቂያ አስተላልፏል የኦሮሞ ብሔርተኛ ከቡራዩ ከተማ ውስጥ በወያኔ ደህንነት ታፍኖ ከተወሰደ በኋላ ለቀናት ቢሰውሩትም እንደ ታማኝ ምንጮቻችን መሰረት ወጣት ገመቹ ኢፋ ወይም መርዳሳ ኢፋ በወያኔ ደህንነት አካል ታፍኖ በማከላዊ እስር ቤት ታስሮ ቶርች እየተደረገና ከፍተኛ በደል እየተፈጸመበት እንደሚገኝ አክለው ገልጸዋል ከ2010 ምርጫ ጀምሮ የወያኔ ደህንነት አካል ከፍተኛ ክትትል ሲያደርጉበት እንደነበረና የቡራዩ ከተማ አስተዳደር ከዚህ ቀደም በፖሊስ አሲዞ ከፍተኛ ድብደባ እንደፈጸመበትም ታውቋል በቡራዩ ከተማ ላይ አሁንም ብዙ ወጣቶች እየተለቀሙ እንደሚገኙ ደብዛቸው እየጠፋ እንዳለም ታማኝ ምንጮቻችን አክለው ገልጸዋል ወያኔ ምርጫ ድራማ እንደተጠበቀውና እንደታሰበው በአሸናፊነት ካጠናቀቀ ወዲህ መጪውን ሁኔታ ለመገምገም በተሰበሰቡበት ሰዓት የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አሁንም የኢትዮጵያው ጠቅላይ ሚኒስትር ሆኖ መመረጥ አለባቸው በማለት አቶ ሽፈራው ሽጉጤ በመናገራቸው የወያኔ ከፍተኛ አመራር የሐሳብ ልዩነትና ውዝግብ መፈጠሩን የወያኔ ምንጮች ገለጹ መጪውን ጠቅላይ ሚኒስትር በመስከረም ወርና በጳጉሜ ወር በተፈጠፋቸው ተቋሚ ድርጅቶች ስብሰባ ካደረጉ በኋላ የሚወሰን ሲሆን ከአቶ ሽፈራው ሽጉጤ ጥያቄ በኋላ አነጋጋሪ ሆናል የአቶ ሽፈራው ሽጉጤ ንግግር የወያኔ ባለስልጣናትን ያስቆጣም ጥርስ ያስነከሰም ነበር ምናልባት በዚህ ንግግራቸው እንዳባተክሽው ዋጋ ያስከፍላቸዋል የሚሉ ብዙዎች ናቸው የወያኔ መሪዎች የአቶ ደብረጽዮንን በአድዋ አወዳድረው አሸናፊ መሆናቸውን ካወጁ በኋላ የወያኔ ኢህአዲግ ባለስልጣናት ወይም የኢህአዲግ ሊቀመንበር ሆኖ ሊያቀርባቸው ነበር ህዋት መካከል ያለው ልዩነት እንደጠበበ ለማስመሰል ለማሳየት ህዋት
እየጣረ ይገኛል። ምናልባት አቶ ደብረጽዮን የኢትዮጵያው ጠቅላይ ሚኒስትር የመሆን እድላቸው በህወሓት መካከል የከሸፈ ይመስላል። በሌላው ጎራም አሁንም ውዝግቡ ተጧጥፎ ይገኛል። አቶ ሽፈራው ሽጉጤ እንዳሉት ምንም ይሁን አቶ ኃይለማርያም ደሳለኝ የዚች ሀገር ጠቅላይ ሚኒስትር ሆነው መቀጠል አለባቸው ብለው ፈርጠም ያለ አቋም ይዘዋል። ራሱን ኦነግ ብሎ የሚጠራው የቀድሞው ጅጅራማ አሁን አንድ መግለጫ ወጥቷል። አንድነት ለኦሮሞ ህዝብ አስፈላጊ ነው ይላል። ወደ አንድ መምጣታችን ግድ መሆኑን እናረጋግጣለን። 10 ቦታ ተሰነጣጥቀን በዚህ ህዝብ ስም መቀለድ የለብንም ሲሉ አቶ አሚንጁንዲ ገለጹ። ከዚህ ቀደም የኦሮሞ ነጻነት ግንባር አጀንዳን አንቀበልም መለወጥ አለበት ብለው ነበር። ያንን ወደ ጎን ትተን ወደ እንዳዲስ የቀደመውን አጀንዳ ሙሉ በሙሉ ብለን ለኦሮሞ ህዝብ ልንታገል ቆርጠናል ሲሉ ተናገሩ። በፊት ያልተቀበላችሁበት አጀንዳ በምን ምክንያት አሁን ልትቀበሉ ቻላችሁ የሚለውን ጥያቄ አቶ አሚንጁንዲ ሲመልሱ እንሆም ይበጃል ይህ መንገድ ለኦሮሞ ምን ፈልገውን ዓላማ በቀላሉ ሊያደርስልን ይችላል ከሚል አመለካከት የተነሳ ነው። ይህ በህዝባችን በኩል ተቀባይነት አላገኘም ስለ አለመረዳትም ሊኖር ይችላል። አንደኛ ከህዝባችን ጋር ዲስከስ አላደረግንም። ይህንን ጉዳይ ዓላማችንን እንኳን በግልጽ ለህዝቡ አቶ አሚንጁንዲ ከይቅርታ ጋር ከዚህ በፊት በተለያየ መድረክ ላይ ህዝብ እንደተቀበላችሁ ህዝብ ከኋላችሁ እንዳለ አጀንዳችሁን ለህዝብ አስረድታችሁ ህዝብ እንደተቀበላችሁ ስትገልጹ ነበር። ይህማ ቢሆን ኖሮ ብዙ ህዝብ በምናካሄደው ስብሰባዎች ላይ በተገኘ ይህማ ቢሆን ኖሮ ብዙ ህዝብ ይህንን በምናራምደው ዓላማ ጀርባ በተሳተፈ ነበር። ይህንን በአካሄድ የምታየው ጉዳይ በመጀመሪያ ጊዜ ይህንን ዓላማ በህዝብ ፊት ወጥተን ስንናገር ህዝቡ የተቀበለን መስሎ ነበር። ተመልሰን ስናይ ደግሞ ያለው ድጋፍ ያለው የአባሎቻችን ብዛት አጀንዳውን ተቀብለን መጓዛችን ሊደነቅና ልንደገፍ ይገባል ሲሉ አቶ አሚንጁንዲ ገልጿል። በዚህ ጉዳይ ላይ የኦሮሞ ነጻነት ግንባር በአቶ ዳውድ ኢብሳ የሚመራውን ለማነጋገር ያደረግነው ሙከራ አልተሳካልንም። እንደተሳካልን እንግዳችንን ይዘን ለመቅረብ እንሞክራለን። በአጃቢነትና በሻማያጅነት ሲያገለግሉ የነበሩት የተቋሚ ካባ የደረቡ ተቋሚዎች ግንቦት 16 2007 ዓ.ም የተካሄደው ምርጫ ድራማም ፍጹም ዲሞክራሲያዊ ፍትሃዊና ሰላማዊ ነው በማለት ለወያኔ ምርጫ ቦርድ የምናቀርበው ቅሬታ የለንም ማለታቸው ታወቀ። ሆዳደር በሆኑ ግለሰቦች የሚመራው ይህ ተቋሚ ድርጅት ኢዴፓም ቅንጅት ማአድ በማለት በማጭበርበሪያ ስም በታማኝ ተቋሚ አመራሮችና እኛ ብንሸነፍም ምርጫው እንከን የለውም ከወያኔ ጋር አብረን ለመስራት ፍቃደኛ ነን ማለታቸው ታውቋል። እነዚህ ታማኝ ተቋሚ ፓርቲዎች ከወያኔ አገዛዝ በምርጫ ድራማ ስም ጠቀም ያለ ገንዘብ ድጎማ ሲደረግላቸው እንደነበረም ታውቋል። ዜናው በዚያ በቃ። መልካም ቆይታ ከቀሪ ፕሮግራማችን በዚህ ዜማ እንሸጋግራለን። Wani be bugaloto, si argizo a cadera, caña
ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን ሰንብታችኋል ዛሬም እንግዳ ጋብዤ እገኛለሁኝ እኚህ እንግዳም አቶ አሜን ጁንዲ ይሆናሉ ከዚህ በፊት የኦሮሞ ነጻነት ግንባር አጀንዳው አርጅቷል አያስፈልግም ከተቀራው ህዝብ ጋራም ታግለን ነጻ መውጣት አለብን ብለው ጅጅራማዎች ተነስተው ነበር
አሁን ደግሞ አንድነት ያስፈልጋል ያ አጀንዳ ሳይለወጥ አንድነትን ያወጁ ይገኛሉ ምን መጣ በዚህ ላይ ከአቶ አሚን ጁንዲ ጋር እንወያያለን መልካም ቆይታ እንግዲህ አይን ይመለሳለሁ ቀድሚያም ሄርፓ ጋንፎሬ አየር ላይ አለ Yodiro kanisa dira Kadaderu Sobona Kenya Ayetu jiru Kawaga kutu Sanyiram tisa Unalolatu Amisha darba Rasin seso Utesu darba Yodiro kanisa dira Yodiro kanisa dira የኦሮሞ ህዝብ ትግል ማርሹን ቀይሮም ወደፊት እየገሰገሰ እንዳለም እየተገለጸ ይገኛል ሰሞኑን የኦሮሞ ነጻነት ግንባር ወታደሮች በወያኔ ካምፕ ላይ የወሰዱት እርምጃም የኦሮሞ ህዝብን አስደስቷል አንዳንድ ጊዜ ደግሞ ብዙ ጊዜ እንደዘገየ የሚናገሩ ግለሰቦች ይኖራሉ የኦሮሞ ሰራዊት የኦሮሞ ህዝብን እንዳስደሰተም የበለጠ መሬት ተቆጣጥሮ ደግሞ የኦሮሞ ህዝብን ጮብ ያስረግጣል ብለን ተስፋ እናደርጋለን ሳይዘገይ ያሳየን እያል እንጠይቃለን እንግዲህ አቶ አሚን ጁንዲ ለቃለ መጠየቁ ፈቃደኛ ሆነው ስለቀረቡ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም ባድማጮች ስም ከልብ አመሰግናለሁ አቶ አሚን ጁንዲ አመሰግናለሁ መልካም እስኪ አቶ አሚን ጁንዲ የሥራ ድርሻዎትን ለአድማጭ ይግለጹ እኔ ባሁኑ ጊዜ በማንኛውም ድርጅት ውስጥ ኃላፊነትን ወስጄ እየሰራው አይደለም የኦነግ ድርጅት በብዙ ቦታ በግሩፕ እየተከፋፈለ መቀመጡን ለኦሮሞ ህዝብ አዲስ ነገር አይደለም ይሄንን ችግር በተቻለ መጠን መፍትሄ ለመፈለግ በድርጅቶች መካከል ያለው ችግር እንዲፈታ ጥረት እያደረኩ ነው ያለው በሰሞኑ አራት የኦሮሞ ድርጅት ግሩፕ ውስጥ የተደረገውን እርቅ ውስጥ ተሳትፌ እርቁ ስኬታማ እንዲሆን የራሴን ድርሻ ተጫውቻለሁ በግለሰብ ደረጃ ማለት ነው አሁንም ቢሆን ከዛ አንድነት ከፈጠረው ኃይሎች ጋር የሚቀጥለውን አንድነት ደግሞ እንዴት እንደሚፈጠር ከነሱ ጋር እየተመካከርኩ ነው በአሁኑ ጊዜ ምንም አይነት ኃላፊነት ተቀብዬ እየሰራው አይደለም መልካም እስኪ ካነሱት ነጥብ ልነሳ ወደ ውይይታችን ገብተናል አራት የኦሮሞ ድርጅቶች ውደት ፈጥረዋል ወይም አንድነት ፈጥረዋል የሚል ነገር ነው ያነሱት ጥርቅ እነዛ አራት የኦሮሞ ድርጅቶች ስማቸውን እንደው ይጠቅሱልናል እነማን ናቸው እነኚህ ድርጅቶች በጥቅሉ ከዚህ በፊት በኦሮሞ የጂጂራማው በጀነራል ከማል ገልቹ የሚመራው ኃይል ውስጥ በአንድነት የነበሩና ሌሎችም ደግሞ ከዛ በኋላ ከዋናው ኦነግ ማለትም ሸኔ ከሚባለው ኦነግ
የወጡ ሌሎች ግሩፖችም አሉ ስማቸው አንደኛ ኦነግ የጂጂረማ ኦነግ አንዱ ነው ሁለተኛው ደግሞ ጉርሙ ቀብሳውታ ተብሎ የሚታወቀው ብዙ ቬትራኖችና ሚሊተሪ ኮማንደሮች የነበሩበት ሌላ ግሩፕ አለ ሶስተኛው ደግሞ ኮሬሮ ደግሞ ጊዜያዊ ሽግግር ኮሚቴ ተብሎ በአቶ ኢብራሂም ሙምቤ የሚመራው ክፍል ሶስተኛው ነው አራተኛው ደግሞ ከጃል ዳውድ ኢብሳ ግሩፕ ውስጥ የወጣው ሌላ አደብልሱማ ኦሮሚያ ተብሎ የሚጠራው ሌላ ግሩፕ አለ እነኛ አራቱ ግሩፖች ናቸው በአንድነት ጥምረት የፈጠሩት ማለት መልካም እንግዲህ አቶ አሚን ጁንዲ እነዚህ አራት የኦሮሞ ድርጅቶች ባንድ ላይ መጥተው አንድ ሆነው ለመስራት ውደት ፈጥሯል በፊት ያላያችሁ ነገር እንደው ምንድነውስ አሁንስ ወደ አንድነት ሊያመጣችሁ የተስማማችሁበት ነጥቦች ምንድናቸው በመሰረቱ እነዚህ ግሩፖች ሁሉም አንድ ቦታ ነበሩ ከአንዱ ባሻገር ማለት ነው ድርጅታችን ኦነግ ውስጥ ለውጥ ያስፈልጋል የአሰራር የአመለካከት የስትራቴጂ ለውጥ ያስፈልጋል በሚል ከኦነግ ውስጥ የወጡ ግሩፕ ናቸው ከዛ በኋላ ደግሞ እርስ በርሳቸው በውስጣቸው በሚያደርጉት ያካሄድ ለውጥ ያሰራር ለውጥ ያመራር ለውጥ ችግሮች ተፈጥረው ተለያዩ ይበልጡንም ደግሞ ኦነግን አላማውን የመቀየር አመለካከትን በውስጡ በአንዱ ግሩፕ ውስጥ ተፈጠረ ይህንን የመሳሰሉት ጉዳዮች ናቸው እንግዲህ ሊያለያያቸው የቻለው አሁን ደግሞ እነኚህ መሰረታዊ ያልሆኑ ከሰዎች አመለካከት ያራቁና ለቆምለት አላማ ስኬታማነት የማያደርሱትን አመለካከቶች ወደ ኋላ በመተው ወደ አንድነቱ መድረክ ለመምጣት የደረሰው በዚህ ጉዳይ ነው መልካም እንግዲህ አቶ አሚን ጁንዲ የኦሮሞ ህዝብ ትግል 40 አመት ሞልቶታል አጀንዳው መቀየር አለበት ከተቀራው ህዝብ ጋራም በጋራ ታግለን ነፃነታችንን ማግኘት እንችላለን የሚል አቋም ይሄ አካል ይዞ ከዚህ በፊት ተገንጥሎ ነበር ያ አጀንዳ በአሁን ሰዓት ተቀየረ ማለት ነው ተቀይሯል ሳይቀየር እናንተ ወደዚህ መምጣት ለምን አስፈለገ እኔ እንደማውቀው ይህንን አመለካከት ወደ አና መልሰውታል ይህንን ድርጅቱን የሚመሩት በጂጂረማ ውስጥ ከፍተኛ አመራር ላይ የነበሩት እና ይሄንንም ከዚህ በፊት የነበረውን የድርጅቱን ኮንስቲቱሽን የቀየሩት ክፍሎች እኔም ያለሁበት ማለት ነው በአሁኑ ጊዜ ይህ የቀየርነው የድርጅቱ ዓላማ በህዝባችን ውስጥ ተቀባይነት ያለው ሆኖ አልተገኘም አንደኛ ይሄ ነው ሁለተኛው ደግሞ ለአንድነትን ለመፍጠር ደንቃራ ሆኖ መስመር ላይ የቆመ ጉዳይ ይሄ ሆኖ በመገኘቱ እኛ ህዝባችንን ወደ ተሻለ ደረጃ ለማድረስ ነው እንጂ በውስጣችን ምን ፈልገው ጉዳይ ስለሌለ ይሄንን አመለካከት ወደ ኋላ መልሰን በዚህ ሰበብ ታጋዮች አንድ ቦታ የሚመጡበት ጉዳይ የሚፈጠር ከሆነ ይሄንን ጉዳይ ተመልሰን ለኦሮሞ ህዝብ በሌላ መድረክ ላይ ለውይይት ማቅረብ ነው እንጂ እኛ ብቻችንን ይዘን ከኦሮሞ ህዝብ ተለይተን ከኦሮሞ ታጋዮች ተለይተን ይሄንን ዓላማ እናካሄድን በሚል አመለካከት በቁርጠኝነትና በእውነት በሚመሰገን ጉዳይ የራሳቸውን ሉዓላዊነት ትተው ለህዝብ ሉዓላዊነት ተገዝተው ወደ አንድነቱ መድረክ ይሄንን ዲሲዥን ወደ አለመልሰው መምጣታቸው በጣም እንዲያቆራርጣል እንደው አቶ አሚን ጁንዲ እንዳሉት ከሆነ በህዝብ ዘንድ ተቀባይነት አላገኘም ይሄ የመጀመሪያ ያነሳችሁት አቋም ህዝብ አልተቀበለንም ነው እንዳልተቀበላችሁ ካወቃችሁ የኦሮሞ ህዝብ ትግልን ከፋፍሎት ነበር ማለት ይቻላል ከከፋፈለው ደግሞ እናንተ አሁን እዛውስ እርቁስ እርሶም ኢንቮልቭ ያደረጉ ነው ያሉትና የኦሮሞን ህዝብ ይቅርታ የመጠየቅ ሞራል አላችሁ
አንድን የድርጅትን አመለካከት ይዞ ይጣጣ የግለሰቦች የራሳቸው የሆነ ፍሪደም አላቸው የሰዎች ህዝብን ለመጉዳት ሆን ብለው ወይ ደግሞ በህዝብ ላይ ጥፋትን ለማካሄድ ሳይሆን እኛ ያንን አመለካከት ይወስድነው በዚህ መንገድ ለኦሮሞ ህዝብ ይበጃል ይህ መንገድ ለኦሮሞ ህዝብ ምን ፈልገውን ዓላማ በቀላሉ ሊያደርስልን ይችላል ከሚል አመለካከት የተነሳ ነው ይህ በህዝባችን በኩል ተቀባይነት አላገኘም ስለ አለመፈታትም ሊኖር ይችላል አንደኛ ከህዝባችን ጋር ዲስከስ አላደረግንም ይሄንን ጉዳይ ዓላማችንን እንኳን በግልጽ ለህዝቡ አቶ አመንጆንዴ ከይቅርታ ጋር ከዚህ በፊት በተለያየ መድረክ ላይ ህዝብ እንደተቀበላችሁ ከህዝብ ከኋላችሁ እንዳለ አጀንዳችሁን ለህዝብ አስረድታችሁ ህዝብ እንደተቀበላችሁ ስትገልጹ ነበር ይሄማ ቢሆን ኖሮ ብዙ ህዝብ በመናካሄደው ስብሰባዎች ላይ በተገኘ ይሄማ ቢሆን ኖሮ ብዙ ህዝብ ይሄንን በመናራመደው ዓላማ ጀርባ በተሳተፈ ነበር ይሄንን በአካሄድ የምታየው በመጀመሪያ ጊዜ ይሄንን ዓላማ በህዝብ ፊት ወጥተን ስንናገር ህዝቡ የተቀበለን መስሎን ነበር ተመልሰን ስናይ ደግሞ ያለው ድጋፍ ያለው የአባላቶቻችን ብዛት ይሄንን ጉዳይ የመንቀፉ ጉዳይ እየበረታ መጣ ከዛ በላይ ደግሞ ትልቁ ችግር የፈጠረው ከሌሎች የተቀሩት የኦሮሞ ድርጅቶች ስፔሻሊ ከነጻነት ፈላጊ ድርጅቶች ጋር ገታና አመለካከት ሆኖ በማካከላቸው ብቻ አለ እና ተቀበላቸው አልችሉ ከተደጋ ለወያይ በጉዳይ የለም እነኚህ ጉዳዮች በማጥናት እንግዲህ ይሄንን አይነት አመለካከት ይዘን ከህዝባችን ጋር ድጋፍ ሳናገኝ ከሌሎች የኦሮሞ ድርጅቶች ጋር ሳንቆም ምን ደርስበት ቦታ የለም ከሚለው አመለካከት ነው ይሄ ጉዳይ ወደ ኋላ ተመለሰው እንግዲህ በአሁን ሰዓት እርሶም ወደ እርቁን አደራድረው የኦሮሞ ትግሎች ድርጅት ወደ አንድ እንዲመጣ አድርገዋል እንደሰመረሎት ነው እየገለጹልኝ ያሉት ይህ ድርጅት በአሁን ሰዓት ኦነግ ማለት ይቻላል ሌላው የተቀራ በአቶ ዳውድ ኢብሳ የሚመራ ድርጅት አለ ከነሱስ ጋራ ያደረጋችሁት ውይይት አለ ያገኛችሁት መልስ አለ for sure yeah ከአንዳንድ ከጃልዳውድ ጋር ካሉት ባለስልጣናቶች ጋር በግል የተገናኘንና የተወያየንባቸው ጉዳዮች አሉ አንደኛ ይሄ ድርጅት ኦነግ ሊባል ይችላል for sure ኦነግ ሊባል ይችላል እነኚህ በዚህ ድርጅት ውስጥ የተካተቱት ሁሉም ጠቅላላዎቹ ትላንት የኦነግ አባል የነበሩ ትላንት የኦነግ ሚሊተሪ ኮማንደር የነበሩ በከፍተኛ ስልጣን ላይ የነበሩ ሰዎች ናቸው አንድ ላይ የመጡት ማለት ነው ይበልጡኑ ደግሞ ትልቁ በዚህ ዩኒቲ ውስጥ ያለው ጂጂራባ ተብሎ የሚጠራው የኦነግ ክፍል ማለት ነው ብዙዎቹን አባላቶችን ያቀፈው ስለዚህ ኦነግ መባል ይችላል ከጃልዳውድ ጋር ንግግር ጀምራቸዋል ኦፊሻሊ ንግግር አልተጀመረም ግን ከሰዎች ጋር ግንኙነት አለ እንደሚሳካ ደግሞ ኦፕቲሚስቲክ ነኝ በጣም እንደው አቶ አሚን እንደው ከጀነራል ከማል ገልቹ ነበሩ የናንተ መሪ ወይም የበላይ ተቋጣሪ ሆነው እንደ ፕሬዝዳንት ሆነው የተቀመጡት ጀነራል ከማል ገልቹ ነበረ ከጀነራል ከማል ገልቹ ጋር ተካፍላችሁ ወጣችሁ አንድነት ሳትፈጥሩ ሌላ ድርጅት አንድ እንሆናለን ማለት እንደው ቀልድ አይሆንም እኛ ከጀነራል ከማል ገልቹ ጋር እኔ በግለሰብ ደረጃ ነው ከዛ ድርጅት ውስጥ እንዳለ ያረኩት ከዛ በኋላ በጀነራል ከማል ገልቹ የሚመራው ድርጅት ውስጥ እኔ እንደማውቀው ብዙዎቹ የአመራር አካላቶች ስፔሻሊ ሴንትራል ኮሚቴው ተመርጦ ጀነራል ከማል ገልቹን የመረጠው አካል ማጆሪቲው ማለት ይቻላል እኔ እስከማውቀው ድረስ ማጆሪቲው ከ90% በላይ ዶክተር ኑሮ ደደፎ እንዲመራ ተደርጎ በቀደም የወጣው ድርጅት ነው ሶ ከዛ በኋላ ደግሞ ልክ እንደነ ዶክተር ኑሮ ከጀነራል ከማል ገልቹ ጋር ባንዳንድ ጉዳዮች በተነሳ ከድርጅቱ የወጡትን ጠቅላላዎቹን የጂጂራማን አባላቶችና አካላቶችን ነው ያቀፈው ያሁኑ
አንድነት ማለት ነው እንደው አቶ አሚን እንደው ከመቼም አንድ መሪን ማውረድ የሚቻለው በድምጽ ብልጫም ወይም የወከለው አካል ይሄ የማዕከላዊ ኮሚቴ የሚባል ነገር አላችሁ ያነ መሆን ሲገባው ኩዴታ እንደተፈጸመባቸው ነው ጀነራል ከማል ገልቹ ከዚህ በፊት ሲናገሩ የነበረው ያ ነገር ሳይኖር እሳቸው ነዛ አስቀምጦ ግማሹ እዚህ አሜሪካን ያለው እኔ ነኝ አመራር ብሎ ማወጁ አግባብነትስ አለው ወይ በየቦታው ልክ እንደ ኪዮስክ ይሄም የኦሮሞ ነጻነት ግንባር ይላል ይሄም የኦሮሞ ነጻነት ግንባር ይላል ይሄስ እንዴት ይታያል የኦሮሞ ህዝብን ትግል ወዴትስ እየወሰደው ይገኛል የስልጣን ሽኩቻ ነው ወይስ እውነት የኦሮሞ ህዝብን በየሞተ ያለውን ወጣት እየሞተ ያለውን አራጋዊ ህይወትን ለመታደግ መሬቷንስ ለመታደግ ነው ያደረጋችሁ ያላችሁት ማለት ይቻላል አቶ ይባውን እንዳልከው ትክክል ነው እኔም በጣም የሚያሳዝነኝና ብዙ ጊዜም በጽፈትም በኢንተርቪውም ስናገር የነበረው ልክ አሁን ያልከው ነው የኦሮሞ ድርጅቶች በግለሰቦች እንደፈለጉት በግሩፕ እየከፋፈሉ አንድን የበኳስ ቲም የማይሆን ግለሰቦች አንድ ላይ የመጡ ድርጅት ነን ማለት ኦሮሞ ህዝብ እንዳማረረው እኔም ተማርሬ ያለው በዚህ ጉዳይ ይሄንን ለማጥፋት ነው አሁን ያደረግነው ጉዳይ እየሰራን ያለ ነው ማለት ነው እነኚህ ወለግነኝ ባይ ግሩፖች ተጠቅላላ በአንድ ቦታ መጥተው አንድ ሂውጅ ኦነግ መፍጠር ነው ማለት ነው ትላንት የነበረውን በህዝብ ደረጃ በህዝባችን ፊት ተቀባይነት ያገኘውን ትላንት በጠላት ሲፈራ የነበረውን ኦነግ ነው መልሰን መስራት የምንፈልገው ማለት አሁን እንደዛ አይነት ኦነግ አለ በተለይ የለም ነው እንደምለው of course በጃልዳው ከሚመራው ኦነግ ከፍተኛ መስዋዕትነትን ከፍሏል ብዙ ውጣውረዶችን አልፏል በ2001 ከፍተኛ መገንጠል ውስጥ ተደርጎ ነበር ከዛ ሰርቫይቭ ሆነ ከ2008 በኋላ ደግሞ ከባድ እርዝኮክ ወርዶ ነበር ከዛ ሰርቫይቭ ሆኗል በጣም አፕሪሺየት እናደርጋለን ግን ወደግን በቦታው መልሰውታል አይ አልተመለሰም ልክ 747 ኤርፕሌን በአንድ ኢንጂን እንደሚበራ አይነት ነው አሁን የተሰራው አንድነት ሌላውን ኢንጂን ፊክስ አድርገናል ይሄም ኢንጂን በዚህ አውሮፕላን ላይ ገጥመን አንድ ትልቅ ኦነግን መስራት ነው የሚፈልገው ማለት ነው ለዚህ ደግሞ ማንኛውም ኦሮሞ ከዚህ አሁን ከተፈጠረው አንድነት ጀርባ ሆኖ ኦነግን መልሰነው በሁለት እግሩ ማቆም ነው የሚፈልገው እንደው የኦሮሞ ህዝብ አይ ይሄ እነዚህ ጅጅራማዎች ከነፈሰው ጋራ እየነፍሳሉ ሲሻቸው በሚቀጥለው ሳምንት ሌላ ድርጅት ሲመሰረት አይ ይሄ የኦሮሞ ነጻነት ግንባር አያዋጣም ብለው ይሄዳሉ ምክንያቱም ከዚህ በፊት ያየነው ተሞክሮ ስላለ ምን ማስተማመኛ አለን እንደግፋቸው ቢሏችሁ ምንድነው ማስተማመኛችሁ ማስተማመኛችን የአንደኛ የኦሮሞ ህዝብ ጥያቄ አንደኛ መልስ አላገኘም ሁለተኛ የኦሮሞ ህዝብ ችግር ከምን ጊዜውም በላይ በከፍተኛ ሁኔታ በጥራቶቻችን እየተጠቃ ነው ስለዚህ ምናርገው ጉዳዮች በሙሉ ይሄንን በመንተራስ ብቻ ነው ትላንት አመለካከታችንን ቀይረን በዚህ ሞክር ስንል ይበልጥ የተሻለ መንገድ ይሆናል በሚል እንትን ነው እንጂ በህዝባችን ላይ ጉዳትን ለማድረስ አይደለም ብዙ ጊዜ ሰዎች ተሳስታቸዋል ይቅርታ ጠይቁ የሚል አይነት አመለካከት አለኛ ስህተትና ጥፋት የተለያዩ ነገሮች ናቸው እኛ ለህዝባችን ይበጃል የምንለው አይደለም ለማጥፋት አይደለም ጥፋት ብዬ የምገምተው እነ ልጆ ቡክራ ያደረጉት አይነት ጥፋት ነው ጦራችንን ህዝባችን ሞራል ሰብረው ጦራችንን ይዞ ለጠላት ያወቀ መጥፎ መሆኑን ያወቀ የሰሩት እነኛ ናቸው ጥፋቶች እኛ የሰራነው ያደረገው ነገር ቢኖር በዚህ መንገድ ይበጀናል ኦነግ ተዳከመ ስለዚህ ለማጠናከር ይሄንን መንገድ በሚል መንገድ የተወሰነው መንገድ ጥፋት ሆኖ ሊቀርብ አይችልም ኦፍ ኮርስ ይሄንን እንደ ስህተት እንወስደዋለን ስህተቱ እንዴት ነው ይሄንን በማድረጋችን የወረደው ጉዳይ በህዝባችን መካከል የወረደው የደረሰው ጥፋት ህዝባችን ውስጥ የመከፋፈል ጉዳይ የፈጠረው ስህተት በስህተት መሆኑን እናምናለን ይህ ስህተት ደግሞ እኛ ይሄንን አይነት እርምጃ ወሰድነው ብቻ ሳይሆን የተቀሩትም ተጠያቂዎች ናቸው ዋናው ጉዳይ ግን
ይሄንን የመፈረካከስ ይሄንን መገነጣጠል ይሄንን ህዝባችን የጠላውን 2 3 4 የመሆን ጉዳይ እንዴት አድርገን ፊክስ እናደርጋለን የሚል አመለካከት የለም። ያንን የሚያስቡ ሰዎች እያነሱ መምጣታቸው ነው። እርቅ እንፍጠር ኮንሴሽን እንፍጠር የሚል አካል እያነሰ መምጣቱ ነው። ሲፈጠር ደግሞ ሌላ አይነት ስም የሚሰጠው አይነት ጉዳይ በጣም የሚያሳዝን ምሳሌ ከዚህ በፊት በኦሮሞ አርቲስቶች የተደረጉት ከፍተኛ ጥረት ነበረ ከሌሎች ሽማግሌዎች ጋር ማለት ነው። ያ ጉዳይ ኦልሞስት እርቁ አልቆ ጃልዳውና ጀዋር ከማል ኦልሞስት እርቁ ካለቀ በኋላ በጥቂት ጉዳዮች ላይ ተመልሶ ይሄው እዛው ነው ያለ ነው እና አሁን የተፈጠረው ደግሞ እንደዛ እንደማይሆን እምነቴ ነው። ህዝባችን ደግሞ በዚህ ኋላ ቆሞ ይሄንን የእውነትን አንድነት እንዲፈጠር ማድረግ አለበት። ጊዜውም ወሳኝ ነው። መልካም አንድ ነገር እንዲጠራ መፈልገው ነገር አለ። እስኪ ከዚህ ዜማ በኋላ እንመለሳለን። በዜማው ረፍትና ጅጅረማም የኦሮሞ ነጻነት ግንባር እንዲዳከም ካዝናውን በርብሮም $200,000 ወስዶ ግማሹም ቤት ሰርቶበታል፣ ግማሹ ደግሞ ሆቴል ሰርቶ እየጨፈሩበት ይገኛሉ። በኦሮሞ ልጆች ደም ቀልደዋል የሚባል ነገር አለ። እውነት ይሆን? ካዝናውስ እንዴት ተወሰደባቸው? ካዝናው ተገለበጠ ሲባል ምን ማለት ይሆን? መልካም ቆይታ አድማጮች።
ተወዳጇን ድምጻዊ ትግስት በላቸውን ከልብ እናመሰግናለን። የኦሮሞ ህዝብ ትግል ማርሽ ቀይሮ ወደፊት እየገሰገሰ ይገኛል እየተባለ ይገኛል። የኦሮሞ ነጻነት ግንባር በፊት የነበሩት ጅጅረማዎች የኦሮሞ ነጻነት ግንባር ለትግሉ የተሰጣቸውን ገንዘብ ካዝና ገልብጠው እየተጫወቱበት ነበር ይላሉ። ምክንያቱም የኦሮሞ ህዝብን ትግል ለማዳከም ወይም እንዲቀጭ ፈልገው ነው ብለው ይነገራል። እውነት ይሆን? ሌላው የኦሮሞ አመራሮች በጠቅላላ አውሮፓና አሜሪካን ተቀምጠው ትግል በሪሞት ኮንትሮል ሊጫወቱ ይፈልጋሉ እየተባለ ይተቻል። ዛሬ ጉድ ይፈላል። እስኪ አድማጮች እያደመጣችሁ ያላችሁት ሰይፈ ነበልባል ራዲዮ ነው። እንግዲህ አቶ አሚንጁንዲ ከኔ ጋር አሉ። መልካም ቆይታ። አቶ አሚንጁንዲ እንግዲህ ጅጅረማ ከዚህ በፊት $200,000 ከኦሮሞ ነጻነት ግንባር ካዝና ወስዶ ተሰውሯል ወይም ወስደው ቤት ገዝተውበት ግማሹ ሆቴል ሰርተው አስረሽ ምቺው ሲጨፈር ነበር ይባላል። ዛሬ ደግሞ ድጋሚ ይሄንን ገንዘብ ለመውሰድ የመጣችሁ ኃይል እየተቆጠረ ይገኛል። እንደው ምን ያህል እውነት ነው ይሄ ነገር? እንዲጠራ ስለፈለኩ ነው ማነሳው። ለፍቅር ይባላል አትሊስት ይባላል ማለት ራሱ ቆንጆ ነው። አትሊስት አንተም የተባለው ነው የሰማው እንጂ እርግጠኛ አይደለም። ብዙ ነገር ይባላል ስለኛ ስፔሻሊ ጅጅረማዎች ልክ ያን እርምጃ እንደወሰድን ብዙ ነገር ተብሏል። ብዙ አላስኬደም። ውሸት ብቻ ሳይሆን የሚናገሩትም ራሳቸው ይሄንን ሆነ ብለው ለሌላ ጉዳይ እንደሚጠቀሙበት ነው እርግጠኛ ነኝ። ለምን ይሄ ጉዳይ አሁን ተነሳ ለሚለው ስለ ኦነግ ውስጥ የውስጥ ጉዳዮች እዚህ ላይ መዘርዘር አያስፈልገኝም እንጂ ስፔሻሊ ኦነግ ውስጥ በነበርኩበት ጊዜ ስፔሻሊ በፋይናንሱ ደረጃ እኔ በፋይናንስ ዲፓርትመንት ውስጥ አልነበርኩም እንጂ ብዙ ፈንድሬዚንጎችን የኦነግ ፈንድሬዚንጎችን በዋናነት ሳገለግል የነበርኩኝና ብዙ ነገር አውቃለሁ። 200,000 ብር በካዝናችን ውስጥ አለ ነበር የሚለው ጥያቄ ይሄንን ባሁን ሌሎች ይሄንን የሚያወሩት አመራር ክፍሎች ካሉ ቢጠቅሱት ይችላል። ባጭሩ ግን ይሄ እውነት በጣም የራቀ ውሸት ነው። ይህ ጉዳይ ደግሞ ለምን ተነሳ ከሚለው ጋር ባያይዘው ደስ ይለኛል። የተነሳበት ጉዳይ አለ። አሁን ልክ መጨረሻ እንዳልከው አሁን ደግሞ ተመልሰው ይሄንን ሊያጠፉ ነው። ያ ነው እንግዲህ ይሄንን ለመስበር ነው አሁን ህዝባችን የሚጠይቀው አንድነት ነው። ኦነግ የሚፈልግበትን ጉዳይ ወይ ደግሞ ህዝባችን የሚጠብቅበትን ኃላፊነት እየተወጣ አይደለም። ኦነግ ትላንትና ሲፈራ ነበር፣ ዛሬ አይደለም። በዚህ በውጪው ዓለም ያለው ድጋፍ ዝቅተኛ ሆኗል። ስብሰባ ሲቀራ ኦነግ የሚመጣው ህዝብ በጣም ትንሽ ነው፣ የሚሰጠው ፈንድሬዚንግ በጣም ትንሽ ነው። ይሄ መቀየር አለበት የሚለው የህዝባችንን ጥያቄ ለመመለስ ይሄ አንድነት ተፈጠረ። ይሄን አንድነት ፎርዋርድ ላለማድረግ የሚባለው ላለማድረግ የሚቀመጥ ተልካሻ አመለካከቶች ሐሳቦች ናቸው። ፐርፐዝ አለው ይሄ ጉዳይ አሁን ለምን እንደተነሳ ስትገልጽ ይሄንን አንድነት ላለመፍጠር ሆን ተብሎ የተቀመጠ የጠላትነት አመለካከት ነው ብለው ነው። መልካም አቶ አሚንጁንዲ እንደው ስንመለከት አብዛኛው አመራሮች እንግዲህ የዚህ የድርጅቱም አሁን መሰረትን ወይም ወደ አንድ መጣን የምትሏቸው አካሎች የተወሰኑት ሌላ ቦታ ቢኖሩ የሌላ አውሮፓና አሜሪካን ነው ያሉት። የሌላውም የኦሮሞ አመራሮች እንደዚሁ ተመሳሳይ ናቸው። ትግል በሪሞት ኮንትሮል እየሆነ ነው ያለው። ለይስሙላ እንታገላለን ይባላል እንጂ ሌሎቹ የራሳቸውን ህይወት ያደሩት እንዳለ ነው የሚገለጸው። እውነት እንደው የኦሮሞ ህዝብ ትግል አገር ቤት ያለው እየሞተ እየተሰቃየ ያለው ለሱ እውነት እንሰራለን ብላችሁ ተነስታችኋል? ይሄ ከሆነስ የኦሮሞ ህዝብ ትግል ጥሪ ካደረገ ጫካ ለመመለስ ዝግጁ ናችሁ? ታግላችሁ ለማታገል ዝግጁ ናችሁ? በጣም ቆንጆ ጥያቄ ነው። አንደኛ
ብዙ ያመራር ክፍሎችን ብላላ ፎርሹ ይሄንን ታተን ወጅጅራማዎች ላይ ብቻ እንዳላቀሰርክ እርግጠኛ ነኝ ሌሎች የተቀሩ ጠቅላላ የኦሮሞ ድርጅቶች አመራር ኃይላቸው በውጪ ዓለም ላይ ያለው በጣም ጥቂቶች ናቸው በጎረቤት ሀገሮች የሚገኙት ማለት ነው ይሄ ችግር ነው አብሶሉትሊ ችግር ነው መፍትሄ ይፈልጋል አብሶሉትሊ ይፈልጋል ገባ ያ ጅጅራማዎች መጀመሪያ ስንወጣ አንደኛ ያስቀመጥነው ጉዳይ ቢኖር ይሄንን ነበር የድርጅቱ አመራር ኃይሎች አገር ቤት በህዝባችን ውስጥ መመለስ አለባቸው የኦሮሚያ ጫካ ውስጥ ተመልሰው ከዛ አመራር መስጠት አለባቸው የሚል ዋና ሐሳባችን እሱ ነበር በህዝባችን ዘንድ ከፍተኛ ድጋፍ ያገኘንበት ጉዳይ እሱ ነበር ሐሳቦች እንደሚኞት አንዳንዴ በተግባራዊ መሆን አይችሉም እንጂ በማከል በተፈጠሩ ሌሎች አይነት ጉዳዮች ያ ጉዳይ ሳይሳካ ቀረ እንጂ ብዙ የኛ ያመራር አካላቶች ናቸው እስከ ጫካ ድረስ ጦሩ ድረስ እንኳን የሄዱትን ብዙዎቹ በቪዲዮና በሌሎች ጉዳዮች ላይ ተመልክታችኋል ሳይ ያ ጉዳይ ሳይሳካ ልጆ ቡክራ ባደረገው ከፍተኛ የጠላትነት ስራው ጦራችንን ይዞ አገር ቤት ገባ እንጂ ብዙዎቻችን ጦሩ ጋር ለመመለስ ወሰነን ነበር አሁንም ቢሆን እንደዛ አይነት አመለካከት በውስጣችን ከሌለ አመራር አካል ነኝ ብሎ እዚህ እንደ ብዙዎቻችን የኖርማል ላይፍ እየኖርን የኦሮሞ ትግል ማካደል ማለት ችግር ነው ይሄንን አምንበታለሁ ማድረግ የምንችለው ጉዳይ ቢኖር እኛ አንድ ላይ የተጠናከረ ድርጅት ሰርተን ይሄንን ድርጅት ከአገር ቤት ካሉት የኒው ጄነሬሽን ውስጥ ሊደር መፍጠር ነው ለዚህ ድርጅት እኛ ባለንበት ጉዳይ ግን መሆን አይችልም ምክንያቱም ለራሳችን ተከፋፍለን 10 ቦታ ወደዚህ ያለን 10 ቦታ አመራር ክፍል ሆነ 10 ቦታ የኦሮሞ ለታውጪ ድርጅት ፕሬዝዳንት እየተባለ ይሄ ጉዳይ መሆን አይችልም ማሁን ያለበት አንድ ቦታ ተመልሰን በአንድ መሪ ስር ከሆነ በኋላ ይሄንን ትግል እንዴት ትራንስፎርም እናደርጋለን ለኒው ጄነሬሽን እንዴት እናሳልፋለን ከሚለው አመለካከት ጋር ተጀምሮ ልክ አሁን እንዳልከው አመራር አካሉ ከኒው ጄነሬሽን ውስጥ መፍጠር ብቻል አሁን ካለንበት ጉዳይ እንደዛ አይነት ምክክር እንኳን ሊያደርስ አይችልም መልካም እንደው አቶ አሚን ጁንዲ አሁን ይሄ የኦሮሞ ነጻነት ግንባር ወይም ጅጅራማ ያላችሁት አካሎች አሁን የዚህ ድርጅት መሪ ማን ነው የውደቱ ወይም የአንድነቱ መሪ ማን አርጋችሁ አስቀምጣችሁታል አቶ አባነጋ ባቢያ ማለት ማን ይባላል አባነጋ መልካም እንግዲህ አቶ አሚን ጁንዲ ይሄ የኦሮሞ ህዝብ ጥያቄ የሚነሳው ነው ሰይፈ ነበልባል የኦሮሞ ህዝብ አንደበት እስከሆነ ድረስ የኦሮሞ ህዝብ የሚጠይቀውን ነው ለናንተ አመራሮች ለናንተ ፖለቲከኞች የምናቀርበውና ለምሳሌ ወያኔ የመጣሁት ታግዬም ደሜን አፍስሼን የመጣሁትና ጫካ ግቡና ተዋጉና ስልጣኑን ተረከቡ ብሏል እናንተ አሁን እዚህ ጋር ያላችሁት የተደራጀን እርቅ ፈልገናል የምትሉት አካላት የተደራጀ ኃይል አላችሁ ሰራዊት አላችሁ ካለ ለኦሮሞ ህዝብ እስኪ ግለጹ ያንን የማድረግ ብቃት አላችሁ በእኔ አመለካከት ለትጥቅ ትግልም ሆነ ለፖለቲካ ትግልም ሆነ በደፈናው ለማንኛውም አይነት ትግል ቀድሞ መሆን ያለበት ቀድሞ መሟላት የሚገባቸውን ጉዳዮች ማሟላት አለበት እስካሁንም ችግር ሆነ ብዬ የምገምተው ጉዳዮች እነኚህ ናቸው እኛ ኦሮሞዎች ለትግል ከጠላት ጋር ከመፋጠጣችን በፊት ቀድሞ መሟላት የሚገባው ጉዳይ አለ እዚህ ጋር ቁጭ ያለ ማለት ይሄንን መፍጠር አለበት አንደኛ ይሄንን ነው ህዝባችን ካሁን በፊት ሙና ጠላት ግደሉልን ይያል አይደለም አሁን የህዝባችን ከፍተኛ ጥያቄ አንዱ ሁሉ ነው ይሄ ነው the first question because ያ አንድነት ጠላትን እንደሚያሸንፍ ያቃልና ነው ይሄንን ወርክ መስራት አለብን ነው ይህ አንድነት ደግሞ በምን አይነት ሁኔታ ነው የሚመጣው ጦር አለ የለኝም ብር አለ የለኝም ከዚህ ጋር አይደለም የአይዲዮሎጂ አንድነት ነው የሚያስፈልገው ህዝባችንን በአንድ አመለካከት የምንመራበትን አመለካከት መፍጠር አለብን የህዝባችንን ሞራል የህዝባችንን እይታ እንኳን እየገደልነው ነው
እያፈረብን ነው ህዝቡ 10 ቦታ እንኳን ህዝባችን እንኳን የኦሮሞ ህዝብ ዛሬ በጠላትነት ምን ፈርጀው ኦፒዶ እንኳን የነሱን ባለስልጣናቶች አንዳንድ ወሬዎችን ስንሰማ እኛ ራሳችን እያፈርንባቸው ነው ይሉናል ምክንያቱም ኦነግ 10 ቦታ እኔም ሆነክ እሱም ሆነክ ሁሉም ሆነክ አንድ አመለካከት ሁሉም ሊቀመንበር ሁሉም አመራር ይሄ አሳፋሪ ነው ይህ ጉዳይ መሞት አለበት ይህ ጉዳይ መሞት የሚችለው ደግሞ የኛ አመራር አካል ነን ባዮች ራሳችን መምናደር ስንጀምር ብቻ ነው ይህ ያስኩት የአመራር አካል ወይ ስልጣን ከየት ሊያደርሰኝ ይችላል ኦሮሞ ህዝብ እየቀለድኩ ነው ወይስ ኦሮሞ ህዝብ እየሰራው ያለው ነው ብሎ ሁሉም ሰው ራሱን መጠየቅ ሲችል ብቻ ነው እንደው በእኔ አመለካከት ለትግሉ አንጋፋ ሆኖ ከመቅረብ በፊት ማሟላት የሚገባቸው ጉዳዮች ማሟላት ነው ይህ ማሟላት የሚገባቸው ጉዳዮች ደግሞ ዋነኛውና ትልቁ መሳሪያችን ትልቁ የፖለቲካ ድላችን ትልቁ ሚሊተሪያችን አንድነታችን ነው አንድነት መፍጠር ብቻ ሁሉ ችግር መልስ ይሆናል ብዬ ነው የምገምተው መልካም እንደው ታምንጁንዲ አንድነት ሲባል እንደው ምን ማለትስ ነው በኢትዮጵያ አንድነት የሚንቀሳቀሱትን ያካትታል አሁን እናንተ ያረጋችሁት ያለው አንድነት ወይስ የኦሮሞ ህዝብ ድርጅትን ብቻ ነው ይዛችሁ ለመጓዝ የፈለጋችሁት በፊት የነበራችሁን ግንኙነት አቃለው እርሶ ተገለው እንደተቀመጡ ከዚህ በፊት ሌላውን በኢትዮጵያ አንድነት ኃይል የሚንቀሳቀሰው ጋራ የመንቀሳቀስ አሁንስ አላማ ወይም የተቀረጸ አጀንዳ አላችሁ ይህ ለወደፊት በድርጅቱ ዲሲዥን ለዲሲዥን የሚቀርብ ጉዳይ ነው በእኔ አመለካከት ኦፍ ኮርስ ነገስ አላያንስ ይፈልጋል ነገስ አንድነት ይፈልጋል ኦፍ ኮርስ በአንድነትን መጀመሪያ መስተላ ያለበት ከኛ ከውስጣችን መሆን አለበት እኛ ተፈርካክሰን especially አንዱ ሆነክ ለኢትዮጵያ አንድነት ውስጥ አንድነትን የሚፈልግ አንዱ ሆነክ ደግሞ ከሌላው ብሔረሰብ ጋር አንድነትን ይፈልግ ይሄ ነው ትልቅ ከሳራ ውስጥ የገጠመን ማለት ነው መጀመሪያ ኦነግ ከሚለው ድርጅት አንድ ቦታ መምጣት አለበት ኦነግ አንድ ቦታ መጥቶ በህዝቡ ውስጥ ተቀባይነትን ያገኘው አንድ ሆነክ ከተሰራ በኋላ ወያኔን የማሸነፉ ስትራቴጂ ሌላ ያስፈልገናል ይቀጥላል በእኔ አመለካከት ያስፈልገናል ኦፍ ኮርስ ያስፈልገናል ማንኛውንም አይነት የወያኔን ስርዓት የሚጋባ ሁሉ ለትግላችን አላያንስ ሊሆነን ይችላል ባላማ ልንግላይ እንችላለን ባላማ አንድ ላይ ሆነን እንችላለን ግን በጠላታችን ላይ አንድ መሆን እንችላለን ስለዚህ መጀመሪያ መስራት ያለበት በኦሮሞ ውስጥ ያለው አንድነት ነው ይሄንን ነው እንግዲህ በቁርጠኝነት ለዚህ አንድነት ልንበቃ ይቻላልና ጓደኞቼ ለጀነራል ኃይሉ ለዶክተር ኑሮ ለነቃሲም መገርሳ ቦላ ከፍተኛ መስዋዕትን ከፍለው ይሄንን ከዚህ በፊት የቀየሩትን የቀየርነው አብረን ማለት ነው የተቀየረውን የድርጅቱን አላማ ተመልሰን በህዝባችን ውስጥ ከህዝባችን ጋር የሚያገናኘን አመለካከት እንራመዳለን ያሉት በቁርጠኝነት የወሰዱት ዲሲዥን ስለሆነ ሊመሰገኑ ይገባል ባይ ነኝ እንደው እስኪ ከዚህ ይሄንን የሌላ ነገር ውስጥ ከመግባቴ በፊት ተቀይረናል ያላችሁት አጀንዳ ምንድን ነበር አሁንስ ያንን አጀንዳ ተቀበላችሁ ልትታገሉ የተነሳችሁት ምንድነው ይሆን ከዚህ በፊት የተቀየረ የተባለው የኦሮሞ ህዝብ ጥያቄ በኢትዮጵያ ውስጥ መልስ ሊያገኝ ይችላል በኢትዮጵያ ኦሮሞ ህዝብ በኢትዮጵያ ውስጥ ከሌሎች ብሔረሰቦች ጋር በእኩልነት እና በመፈቃቀል ላይ የተመሰረተ የራሱ የሆነ በትክክለኛ ፌደራል የተመሰረተች ኢትዮጵያ ውስጥ ኦሮሞ የራሱ የሆነ ስቴት ኖሮት ከሌሎች ብሔረሰቦች ጋር ቢኖር ለኦሮሞ ህዝብ ይበጃል የሚለውን አመለካከት ነበር የወሰደው አሁን ደግሞ ይሄ አመለካከት ከብዙዎቹ የኦሮሞ ድርጅቶች ጋር ያጋጨን ከብዙዎቹ ኦሮሞ ህዝብ ጋር እንደ ጠላትነት እንደ ባንዳነት ያስቆጠረን እና ሌሎች የፖለቲካ ድርጅቶች ይሄንን አመለካከት በኔጌቲቭነት አስቀምጠው ከፍተኛ ውጊያ በእኛ ላይ
ዲካይድ አድርገዋል ሶ ይሄንን ጉዳይ ለምን እኛ ከሌሎች የተቀሩት ኦሮሞ ድርጅቶች ጋር ሆነን ለኦሮሞ ህዝብ ድርጅት ለኦሮሞ ህዝብ ይበጃል የሚባለው በአንድነት ለምን አንሰራም ከሚለው አመለካከት ነው እንግዲህ ወደ ኋላ የተመለሰው ኢንዲፔንደንት ኦሮሚያ የሚለውን ተቀብላችሁ ለመስራት ተዘጋጅታችኋል ማለት ነው ኢንዲፔንደንት ኦሮሚያ ወይም መልካም በፊት ለአሁኑ የተቀበልነው እሱ ነው በፊት በኢትዮጵያ ውስጥ ሆኖ ኦሮሞ መብቱን ማስከበር ይችላል የሚለውን አሁን ትላችሁ የኦሮሞ ነጻነት ግንባር የያዘውን የተቀረጸውን አጀንዳ ተቀበላችሁ ለመታገል መንገድ ከፍታችሁ አንድ ላይ እንሆን ይያላችሁ ነው ያላችሁት መልካም አታምንጁ እንዴ ወያኔ የምርጫ አካሂዷል አምስተኛ ዙር ምርጫ አድርጓልና ስለዛ ምርጫ እንደው ምን ይሉኛል በዛ ውስጥ የኦሮሞ ተወላጆች ወይ የኦሮሞ ድርጅቶች ይገኛሉ በዛ ውስጥ የኦሮሞ ድርጅቶች መሳተፋቸው የኦሮሞን ህዝብ ጥቅም አሳልፎ እንደመሸጥ የሚቆጥሩ ሰዎች አሉ እርሶስ ምን ይሉኛል እኔ ስለ ኢትዮጵያ የምርጫ ሲስተምም ሆነ የወያኔዎችን አላማ በጣም ለየት ባለ መንገድ ነው የምመለከተው ይሄ በየአምስት አመቱ የሚመጣው ምርጫ ለወያኔዎች የጊዜ መግዣ ፕላን ነው ምን ማለት ነው ወያኔዎች የራሳቸው የሆነ የረጅም ጊዜ ኢትዮጵያንም ሆነ የተቀሩትን ብሔረሰቦች የመግዛት አላማ አላቸው ይህ ደግሞ ከዚህ በፊት ሲተገበር ከነበረው ከነፍጠኞች ወይ ከምኒልክ ከኃይለ ሥላሴ አይነት ስርዓቶች በጣም የተለየውና ሞደርናይዝ በሆነ ሲስተም የተገነባው ነው ምን ማለት ነው ዓለማችንን ማናችንም እንደምናየው ዛሬ ልክ ትላንትና ፖለቲከኞች ከፍተኛ ስልጣን እንደነበራቸው ፖለቲከኞች ሰው ማሰር እንደሚችሉ ፖለቲከኞች ህግ መደንገግ እንደሚችሉ ፖለቲከኞች የአንድን ሀገር አጀንዳ መቀየር የሚችሉ ፖለቲከኞች የውጭውን ፖሊሲ መስራት የሚችሉ እንደዛ ነው ፖለቲካ ከዚህ ሲሰራ የነበረው ያሁኑ ፖለቲካ ከዛ በጣም ለየት ያለ ነው ያሁኑ ፖለቲካ የሚመሩት ያሁኑ ፖለቲካ የህግ የበላይነት ሆነው የሚመሩት የፖለቲካ ኤሊቶችን የሚመርጡት ሴኔተሮችን የሚመርጡት ፕሬዝዳንቶችን የሚመርጡት የውጭ ፖሊሲን የሚደነግጉት ኮርፖሬሽኖች ናቸው ዛሬ ትጃሮች ናቸው ገንዘብ ያላቸው ትላልቅ ፋክተሪዎች ናቸው ዓለማችን በዚህ እየተመራ ነው ወያኔ ይሄንን ሲስተም በደንብ አድርጎ አንደርስታንድ አድርጎታል ማለት ምንድነው ዛሬ የፖለቲካል ኃይል ከመጨበጥ ይልቅ የኢኮኖሚ ኃይል በመጨበጥ ጉዳይ ፕራዮሪቲ ያገኘ ጉዳይ መሆኑን ወያኔዎች በደንብ ተገንዝበውታል ስለዚህ በዚህ በአለም ጌም ውስጥ የራሳቸውን ተጫዋቾች መሆን ነው የሚፈልጉት ይሄንን ነው ያልተረዳ ነው ስለዚህ ማድረግ የሚፈልጉት ኢትዮጵያ ውስጥ ይሄንን በአምስት አመት የሚያደርጉትን የውሸት ምርጫ በዚህ ፍለፊት ያጫወቱ ከጀርባው የሚሰሩት ጉዳይ ግን ሌላ ነው የሚሰራው ጉዳይ ምንድነው ቢባል ወያኔዎች በዛች አገር ውስጥ ማንኛውም ሌላ አይነት ብሔር ሊወዳደራቸው የማይችል የኢኮኖሚ ፓወር መሆን ነው የሚፈልጉት for the next 10 years or 15 years በዚህ አሁን በቀጠሉት አይነት ዝርፍ የሚቀጥሉ ከሆነ most of them corporation ብዛት አገር ውስጥ ያለው ኢንዱስትሪ እና ኮርፖሬሽን 80-90 በመቶ በእነሱ ቁጥጥር ስር ሆኖ ጠቅላላ እነሱ አመራሮች አይኖቻቸው የፖሊስ አዛዦቻቸው የሚሊተሪ አዛዦቻቸው የኢንተሊጀንስ አዛዦቻቸው በጠቅላላ ሚሊዮነሮች ይሆናሉ እነሱ ናቸው እንግዲህ ለወደፊት ኢትዮጵያ ሊመሯት የሚችሉት ሊመሩትም ኢትዮጵያ ውስጥ ሆኖ ብቻ አይደለም እዚህ አገር ቁጭ ብሎ ሊመሯት ይችላል ልክ የሃሊበርት የጋዝ ካምፓኒ እዚህ ቁጭ ብሎ ኢራቅንና የፈለገውን አገር ጦርነት እንደሚያውጅ መሳሪያ እንደሚገዛ ኮንስትራክሽን እንደሚሰራ ሁሉ ወያኔዎች የዚህ ሲስተም እየሰሩ ናቸው አገር ቤት ትተው በጎረቤት አገሮች እንኳን የኢኮኖሚክ ፓወር ለመሆን እየተራራጡ ናቸው በሱዳን ውስጥ ሳውት ሱዳን ውስጥ ድልድይ ገንቢዎች እነሱ ሆነዋል ኤርፖርት ገንቢዎች እነሱ ሆነዋል ትላልቅ ፎቆችን የሚሰሩ ፋክተሪያቸው የነሱ ኮንስትራክሽን ካምፓኒ ሆነዋል ሶ ምን ማለት ፈልጌ ነው ኢትዮጵያን ለነገ ለመቶ ዓመት ሊገዟት የሚችሉት
የኢኮኖሚ ፓወሩን ኮንትሮል ካረጉት ማንም እነሱ የማይፈልጉት ሰው በስልጣን ላይ ከመጣ አገሪቷ ሪሰፕሽን ውስጥ ሊያስጥሏት ይችላሉ ማለት ነው። ሳይፈልጋቸው የኮርፖሬሽን ኦነሮች ሆነው የተቀረውን ህዝብ ኦሮሞ ህዝብ ጨምሮ የነሱ ሰራተኛ አድርጓቸው ሊያስቀምጧቸው ይፈልጋሉ። በዚህ አይነት አመለካከት ነው ኢትዮጵያ ለረጅም ጊዜ ሊገዟት ይፈልጋሉ። ለዚህም ነው እስከዛሬ ድረስ እኛ ወደ ባህላችን ወደ ቋንቋችን በመሳሰሉት ጉዳይ ቢዚ ስንሆን እነሱ ደግሞ በኢኮኖሚው መስክ ዘርፍ በኩል ከፍተኛ በሆነ ቢዚ ሆነዋል። እስካሁን የዘረፉት አልበቃ ብሏቸው እንደምናየው ፍንፍኔን ዛሬ በከፍተኛ አይን ኢትዮጵያ እየተቆጣጠሯት ህዝባችንን እያፈናቀሉ በኢንቨስትመንት ስም በተሳፊዎች ስም እየዘረፏት ነው ማለት ነው። ዛሬ ፍንፍኔ ይሆናል ወደ አዳማ ከዛ ወደ አሰላ ከዛ ወደ ለቀምቴ ወደ ጉፋ ይቀጥላል ይሄ ጉዳይ። ስለዚህ ምርጫው የምርጫ ነው ብትለኝ ለኔ ምርጫው ጊዜ የሚገዙበት ዓለሙ የህዝቡ ያለበት የሚያሳስቱበት እኛንም የሆነ ትንሽ ሆፕ እየሰጡ ይሄንን ያስቀመጡትን ፕላን እንዳና የሚያደርጉበት ጉዳይ ነው እንጂ በዚህ ከዚህ ምርጫ ውስጥ ምንም አይነት ነገር ሊደቀሙ አይችልም። ይህ ምርጫ ባይኖርም እነሱ ይሄንን አሁን ያስቀመጡትን ጉዳይ እስኪያሳኩ ድረስ በተመጣጣኝ አፈሙስ በምንም የሚቀጥሉበት መሆናቸው መረዳት አለበት። ቱሌት ሳይሆን የሚያዝ ከማንም የተቀሩት ብሔረሰቦችም ጋር ሆነ የወያኔን ዕድሜ መግዛት በጣም አስፈላጊ ነው ካይ እንደው አቶ አምንጁንዲ በርካታ የኦሮሞ ተወላጆች የኦሮሞ ድርጅቶች አገር ቤት ያሉትን ደግፈው ሲንቀሳቀሱ በተለያየ ሶሻል ሚዲያ ላይ አይተናል። ተቋሚዎች አመራሮችን ስናነጋግር እንደው መንገድ ማግኛ ነው የሚሉት ነገር አለ። ከዚህ አንፃርስ የእናንተ ድርጅት እንዴት ይመለከተዋል? ድርጅታችን በትክክል ያው የኔ ድርጅት ነው ማለትም ባልችል የኦሮሞ ነጻነት ድርጅት እንዴት ይመለከተዋል? ምርጫው ምን ጊዜም የተዛባና ትክክለኛ ምርጫ እንዳልሆነ ብዙ አመራሮቻችን አስተያየቶችን እየሰጡ ናቸው። የኦሮሞ ድርጅቶች በዛ ምርጫ ውስጥ እየተሳተፉ አንዳንድ ለውጦችን ሊያመጡ ይሄው ህዝቡ ሰላማዊ ሰልፍ ይወጣ ማለት ወይስ ለመጣል ይፈልጋል። አንደኛ ይሄን ምን ትንሽ ቢያደርጉ የኦሮሞ ድርጅቶች አንድ ነገር ብቻ ይጠቅማሉ ብዬ ነው የምገምተው። የወያኔን የምርጫ ውሸት መሆኑን ብቻ ግልጽ ለማድረግ ውሸት ነው የሚባለው በተግባር ለማሳየት የነሱ መሳተፍ እኔ እንክፋት አልወስደው ክፋት ብዬ የምገምተው እናሸንፋለን ብለው አምነው የሚገቡ ከሆነ ብቻ ታሶ የወያኔን ውሸት ለማጋለጥ ምርጫ እንሄዳለን እንደዛ ብለው ህዝባቸውንም አሳምነው የሚወጡ ከሆነ ግን የዛሬ 5 ዓመትም ሆነ የዛሬ 10 ዓመት ልናሸንፍ እንደማንችል በማለት ይሄንን ለህዝባችን መንገር አስፈላጊ ነው። ህዝቡ የሚወጣው የወያኔን ውሸት ግልጽ ለማድረግ ነው የምንወጣው ከሚል አመለካከት የሚወጣ ነው እንጂ ከዚህ ምርጫ ውስጥ ምንም አይነት ውጤት ሊመጣ እንደማይችል እርግጠኛ ነኝ። እስቲ አቶ አምንጁንዲ ወደ ኋላ ለመለሶትና ወደ ጅጅረማ ድርጅት ልመለስ። እንደው ጅጅረማ ከተቀሩት ባውን ወቅት ለምሳሌ በአቶ ዳውድና በቃመ ጮምሳ የሚባለው አካል ጋራ ውደት ፈጥረው እየተንቀሳቀሱ ይገኛል። እንደው ኦፊሻሊ የሆነ ደብዳቤ ልካችኋል? ከነሱ ሲያገኛችሁት መልስ አለ? ያን በግልጽ ቋንቋ ለመነጋገር እንዲያመቸን ቢገልጹልን። ይህ አሁን የተፈጠረው አንድነት ገና በእንጭጩ ነው ያለው። አንደኛ አመራር አካላቶቹ ራሱ ሙሉ በሙሉ ሞልቶ አልጨረሰም። ለአሁኑ በጊዜያዊነት የሚመሩትን ቼርማን እና ቫይስ ቼርማንን ያስቀመጠው እሱም ባለጋንና ጀነራል ኃይሉ ሁለቱን በቼርማን እና ቫይስ ቼርማንነት አስቀምጠዋል። የተቀሩት ውህደቶች እየቀጠሉ ናቸው። የተቀሩት የማዕከላዊ ኮሚቴው አባላቶች አንድ ላይ መጥተው ከዛ ውስጥ አመራር አካል ሊመረጥ ነው። ይሄ ፕሮሰሶች ካለቀ በኋላ
እንግዲህ የሚቀጥለው አሁን ያልከው ጉዳይ ሆነ ኦፊሻል ሌተሮች ይጻፋሉ በዚህ ፕሮሰስ ውስጥ ነው ያለነው አሁን ድል ብለን የምንወስደው ወይ ደግሞ ቪክቶሪ ቢዬ ሞስተው እነዚህ ድርጅቶች ዛሬ አራት ቦታ ቆመው እኔ ሞነግነኝ ከሚለው ከሳራ ድነዳል ማለት ይችላል ዛሬ ሁሉም አራቱም ትላንትና አራት ሊቀመንበሮች ነበራቸው ዛሬ በአንድ ሊቀመንበር ስር ተመልሰዋል ይሄ ለማናችንም ድል መሆን ይገባል እነ ጃልዳውድም ይሄንን ፖዚቲቭ አይተውት ፕሬዝ እንደሚያደርጉት እምነቴ ነው እንደሚቀበሉት እምነቴ ነው ምክንያቱም እነሱ ለሚያራምዱት እነሱ ለሚያረጉት ትግል ድጋፍ እንደሆነ አድርጌ ነው የምቆጥረው ድርጅታችንን ሆነ ግን ተመልሰን ድሮ ከነበረበት ቦታ ልንመልሰው የተደረገ ጥረት ስለሆነ ይሄንን በደስታ መቀበል አለባቸው ባይ ነኝ እንደው የህዝብ አቀባበል ምን ይመስላል መግለጫው ከወጣ በኋላ እንደው ያገኛችሁት መረጃ አለ የህዝብ አቀባበል ምን ይመስላል በእውነቱ ከሆነ እኔ ይሄንን አንድነት ከተፈጠረ በኋላ መጀመሪያው ሰው አንተ ነህ እንግዲህ በዚህ ጉዳይ ላይ ያነጋገረኝ ከዚህ እንግዲህ ካሁን በኋላ ነው መስማት የምንችለው በኦኤምን ላይ ቼርማኑን ኢንተርቪው አድርገውት ነበር ሶ ፋር እኔ እንደማየው ይሄ ፖዚቲቭ እንደሆነ ነው ስፔሻሊ ከሀገር ቤት ወሬዎችን እንደሚሰማው ከሆነ በደስታ እንደተቀበሉት ነው ምክንያቱም በጣም ሲያማራቸው የነበረው ጉዳይ ይሄ ነው ብዙ ሰዎች ምን ነካችሁ ምንድነው እየተከደ ሆነ ያለው ባይ ነበሩ ወደ ጊዜ ሆነ አራት አይነት መግለጫ ሆነ ይሄ ነገር መሞቱና አንድ ቦታ መመለሱ ብዙ ሰዎችን አስደስቷል በዚህ በውጪው ዓለም የሚገኙ አንዳንድ ተልካሻ ሰዎች ደግሞ ይሄንን ጉዳይ ራሱ በኔጌቲቭነት ተቀብለው እኔ ከሌለሁበት እርቅ የለም እኔ ሊቀመንበር ካልሆንኩበት እርቁ ትክክለኛ አይደለም ባይ ወደ ዘላለማቸውን መግለጫ የሚጽፉ ሰዎች አሉ ግለሰቦች አሉ እነዚህ ብዙ ስለሚያውቃቸው ብዙ ስለነሱ ማለትም አያስፈልግም እንደገና ደግሞ ሌሎች ደግሞ ራሳቸው በኦነግ ድርጅት ውስጥ ያሉ ማለት ነው ከነ ጃልዳውድ ጋር ያሉት አንዳንድ ግለሰቦች ይሄንን ጉዳይ በኔጌቲቭ ሊያዩት የሚችሉ ሊኖሩ ይችላሉ ብዙዎቹ ከራሳቸው ጋር በማወዳደር ነው ነገሩን የሚያነሱት ብዙ ነገር ውስጥ አልፈናል እርቅ ሲነሳ ሰው በጀመራ ራሱን ነው የሚጠይቀው በዚህ በእርቅ ውስጥ እኔ የት ነው የምገባው እኔ የት ነው የምቀመጠው የኔ ወንበር የት ጋር ይሁን ከዛ ተነስቶ ነው ስለ እርቅ ሲነሳ የሚናገሩት አንዳንድ ሰዎች እነሱ ምን ጊዜም ችግር ሊኖራቸው ይችላሉ ግን በሙሉ ልቦና ይሄንን ድርጅት ስኬታማነት የሚመኙ የዚህን ድርጅት ተመልሶ በሁለት እግሩ ለማቆም የሚመኙ የዚህን ድርጅት ቪክቶሪ የሚመኙ የኦሮሞ ቪክቶሪ የሚመኙ የህዝባችን አንድ ቦታ በአንድ አመለካከት ስር ተጠቃለው ይሄንን ትግል እንዲገሰግስ ለማድረግ የሚመኙት ደግሞ ይሄንን በሙሉ ቀልባቸው እንደሚቀበሉ እርግጠኛ ነኝ በአቶ ዳውድ ኢብሳ የሚመራውን የኦሮሞ ነጻነት ግንባር ለአናግረን ለአድማጭ ለማቅረብ እንሞክራለን እንደው አቶ አሚጁንዲ በአሁን ሰዓት ይሄ እናንተ ወደ ውደት እርቅ የመጣችሁት ድርጅቶች በኦሮሚያ ውስጥ ያሉ የሌላ ብሔር ተወላጆችን ምን አይነት ማንዴት ወይም ምን አይነት መብት ይሰጣል ብዙ ጊዜ ወያኔም ሆነ ሌላው ሲናገር የምንሰማው ነገር አለ የኦሮሞ ህዝብ ወይም ኦነግ ወደ ኢትዮጵያ የሚገባ ከሆነ አማራ በቃለ ትግሬ አበቃለት ከኦሮሚያ ምድር ተመንጥረህ ትወጣለህ የሚባል ነገር ስላለ ምን አይነት ማንዴት ትሰጣላችሁ የሆነ ድርጅትም ካሁን በፊት ያስቀመጠው በግልጽ ያስቀመጠው ጉዳይ አለ በኦሮሚያ ውስጥ የሚገኙ ብሔረሰቦች ከኦሮሞ ህዝብ እኩል
የሆነ መብት እንዳላቸው ነው ኦነግ ራሱ ያስቀመጠው ማለት ነው ብዙ ጊዜ ኮንስቲቱሽኖች ውስጥ የነበረው ወያኔዎች የሚያናፈሱት ጉዳይ ነው እኛ ኢትዮጵያ ውስጥም ቀርቶ ስፔሻሊ በኦሮሚያ ውስጥ የሚገኙትን ብሔረሰቦች አማራ ሆነ ሌላ including ትግሬም ሊሆን የኦሮሚያን ህግ የተቀበለ ሁሉ እንደ ኦሮሚያ ዜጋ ነው የምንቀበለው ስለዚህ ይህ አላባ ዛሬም ከኛ ጋር ያለው በነገራችን ላይ እነኛ አራቱ ድርጅቶች የተቀበሉት ህግ መንግስት የሚተዳደሩበት ደንብ 2004 ኦነግ ከደነገገው በናሽናል ኮንግረስ ላይ የደነገገውን ህግ ነው የተቀበሉት ማለት ነው እዛ ህግ ውስጥ ይህ አሁን ያልኩት ጉዳይ ስለሚገኝ ኦሮሚያ ውስጥ ያሉት ብሔረሰቦች ግለሰብም ሆነ የብሔር መብታቸው ተጠብቆላቸው ነው የሚኖረው ማለት ነው መልካም አቶ አሚን ጁንዲ በመጨረሻ ለሚያስተላልፉት መልእክት ካለ እድሉን ለስቶትኔ ጥያቄን ጨርሻለሁ መነሳት አለበት መጠየቅ ነበረብኝ የሚሉት ነገር ካለ ማንሳት ይቻላል እኔ አንደኛ አሁን ቅድም ስለ ኢትዮጵያ ፖሊሲ የኢትዮጵያ የወያኔዎች ፖሊሲ ውስጥ በተቻላችሁ መጠን እናንተ ጋዜጠኞች ይሄንን የመሳሰሉት ሪኮርዶችን እየሰበሰባችሁ ለህዝባችን ማስተማር አለባችሁ ባይነኝ ለእናንተ ለጋዜጠኞች የወያኔ ዓላማ ኢትዮጵያ ውስጥ የኢኮኖሚክ ፓወር ከሆነ በኋላ የትም ተቀምጦ ፍሎሪዳና ካሊፎርኒያ ተቀምጦ ኮርፖሬሽኖቻቸው የኦሮሞደዝ እየገዙ በስልጣን ላይ የሚወጣውንም ነገ ቲቪው እነሱ ሊሆን የሚችለው ነገ ሁሉ ነገር በእነሱ ኮንትሮል ስል ከሆነ ልክ እንደ አሜሪካው ፖለቲካ ሊያደርጉ ያ ነው ምኞታቸውና ይሄ እንዲቆም ከፍተኛ ጥረት እንድታደርጉ ጠይቃለሁ ሁለተኛ ደግሞ ለኦሮሞ ህዝብ ማስተላለፉ ጉዳይ ቢኖር ኦነግ የብዙ ኦሮሞ ወጣቶችን ምሁሮችን ህይወት የተሰዋለት ድርጅት ነው የድርጅታችን የሁላችንም ማጽኛችን ነው የጎቱብንን ወንድሞቻችንን ሁሉ የምናስታውስበት አንድ ድርጅታችን ነው ይህን ድርጅት መልሰነው ትላንት እንደሚፈራው አይነት ድርጅት ማድረግ የሁላችንም ኃላፊነት ነው ይሄንን ለማድረግ ደግሞ ዋናው ጉዳይ ለኛ አመራር አካልን ባዮች ሰዎች ራሳቸውን ዝቅ አድርገው ከህዝቡ በታች ሆነው የህዝቡ ፍላጎት አሟልተው ኦነግን ወደ አንድ ቦታ የመመለሱን ጉዳይ እንዲሰሩበት ጠይቃለሁ ብዙዎቻችን በተለያዩ መንገዶች የኦሮሞን ችግር እንፈታለን ብለን ብዙ ጥረት አድርገናል ያደረጉም ያሉ አሉ ሁሉም ስኬታማነቱ እየታየኝ አይደለም አንድ በህዝባችን ልብ ውስጥ ይቀር የኒው ጄኔሬሽኑ ራሱ እየጮህበት ያለው እኛም ራሱ በታሪክ እንኳን የተመዘገበለት ያለው ድርጅት ኦነግ ነው እና በውስጡም ለምሳሌ በመጋልዳው ውስጥ እዛም ቀርተው ያሉትም እኛ ትልቅ ነን እኛ ጦራለን ይሄ እንደማያዋጣ አውቀው የተቀሩትንም በዚህም ያሉትን ድርጅቶች አንድ ላይ አቅፎ አንድ ላይ እንድናራምድ የኦሮሞ ህዝብ ግፊት እንዲያደርግና ከዚህ ካለንበት የፖለቲካ ከሳራ ውስጥ እንድንወጣ ግፊት እንዲያደርግ ጠይቃለሁ በጣም አመሰግናለሁ አቶ አሚን ጁንዲ ከሰይፈ ነበልባል ራዲዮ ጋር ስላደረጉት ቆይታ ደግሜ በአድማጮቼ ስምና በሰይፈ ነበልባል ስም ከልብ አመሰግናለሁ እግዚአብሔር ይስጥልኝ አቶ አሚን ጁንዲ Thank you እንግዲህ ቀጣዩ አብነት አጎናፍር የኦሮምኛው ዜማ ይሆናል መልካም ቆይታ በድጋሚ
የቱፋናው ጉለሌ ባለቤት አለው የማንም አይደለም በማለት ተወዳጁ ድምጻዊ ሀጫሉ ሁንዴሳ አዲስ ነጠላ ዜማ ለቋል። ይሄን ነጠላ ዜማ ለናንተ ጆሮ እናበቃለን። እስካሁን ድረስ ስናስተናግዳችሁ የነበርነው እኔ ኢዮባይሳ ፕሮግራም በመምራት በሪ አለሙ ቴክኒሻናችን አስፋው ገመቹ አብረናችሁ ነበርን። እስከ ሳምንት መልካም ሳምንት ቸር ወሬ ያሰማን። ደህና ሁኑ። ጉለሌን ከንቱፋቲ Algalota, silaka jalala, algalota.
gamumande nubasan adambane no adambo male soreti mata sore elvani rabu sakaboy sekani sekani kangar nubata jarai Fesiaka ansera fadon jira malan jira malan jira yaga malan jira chachap senaya de jira alin jiru wali alin jiru yaga alin jiru kote naya de kote nami sani darbate yaga kote nami sani darbate kafe bulu nami norma abdate yaga malan jira chachap senaya de jira sekani kangar nubata jarai okalaletia farda sida katani sida dabalik suri okalaletia irkan dangesani barri turebu okalaletia wadesi jiragume amborra talaki okalaletia narafa gatte de siadun kiyayo mala nafe nafe aga dani mala nafe chachap senna de lai alin jiru aga alin jiru kutte nanya de Chua yati singiro nakani aga chua yati singiro nakani namagaran ane namona nakani aga malan jira chachap senaya dekai malan jira malan jira aga malan jira chachap senaya dekai alin jiru aga aga kutte nanya dekai kote nami sani darbate aga kote nami sani darbate kafe bulu nami norma abate aga